ተቀዛቅዞ የነበረው የመካከለኛው ምስራቅ ውጥረት ዳግም አገርሽቶ ወደ ከፋ ደረጃ ተሸጋግሯል። በዓለም የንግድ መስመር ቁልፍ በሆነው የሆርሙዝ ሰርጥ በኢራንና በአሜሪካ መካከል ከፍተኛ የባህር ላይ ግጭት ቀስቅሷል። ሚሳኤሎችም ተተኩሷል። ሰው አልባ አውሮፕላኖች ወይም ድሮኖች ሰማዩን አጥለቅልቀው አምሽተዋል። የነዳጅ ዋጋም በዓለም ገበያ ሽቅብ እየናረ ይገኛል። ኢራን በበኩሏ ድል ተቀዳጀው ስትል አውጃለች። ከኢራን አብዮታዊ ጥበቃ IRGC ጋር ግንኙነት ያለው የታስሚን የዜና ወኪል እንደዘገበው የአገሪቱ ባህር ኃይል በ3 የአሜሪካ የጦር መርከቦች ላይ ከባድ ጉዳት አድርሻለሁ ብሏል። እንደ ዘገባው ከሆነ የአሜሪካ መርከቦች ጉዳት ከደረሰባቸው በኋላ በፍጥነት አካባቢውን ለቀው ወደ ኦማን ባህረ ሰላጤ መሸሻቸው ተገልጿል። ውጥረቱ በዚህ ብቻ አላበቃም። ምሽቱን ኢራን በእስራኤልና በዱባይ ዓለም አቀፍ የአየር ማረፊያ ላይ አቅራቢያ የሚገኙ ኢላማዎች ላይ ከባድ ጥቃት መፈጸሟ ተሰምቷል። የእስራኤል መገናኛ ብዙሃን እንደዘገቡት ከሆነ ትናንት አመሻሹን የእስራኤል የራዳር ስርዓቶች ከኢራን የተተኮሱ 2 ሚሳኤሎችን ለይቶ የነበረ ቢሆንም የተሰጠው ማስጠንቀቂያ ግን ወዲያውኑ ተቋርጧል። ይህም በእስራኤል የቅድመ ማስጠንቀቂያ ስርዓት ላይ የቴክኒክ ብልሽት አጋጥሞ ሊሆን ይችላል የሚል ከፍተኛ ጥርጣሬን ፈጥሯል። በሌላ በኩል ክቡራን አድማጮች የአሜሪካ ማዕከላዊ ሴንትኮም የኢራንን መግለጫ አስተባብሏል። ሴንትኮም ጥቃቱን ትንኮሳ ሲል የጠራው ሲሆን ዘአትላንቲክ የተሰኘው የመረጃ ምንጭ ትላንት አመሻሹን ይዞ የወጣው መግለጫ መረጃ እንደሚያመለክተው ፕሬዝዳንት ዶናልድ ትራምፕ በኢራን ጉዳይ ላይ በያዙት ግትር አቋም መሰላቸትና ተስፋ መቁረጥ እየታየባቸው እንደሆነ አስታውቋል። ኢራንን በኢኮኖሚ ማዕቀብ እንደ አንቆ ለመያዝና በወታደራዊ ዛቻ ወደ ድርድር ጠረጴዛ ለማምጣት የሄዱበት ርቀት ውጤት አላገኘም ሲል አስታውቋል። በአሁኑ ሰዓትም ትራምፕ የሚገኙበት ሁኔታ አሰልቺና ግራ የተጋባ ጉዞ ይመስላል። በአንድ በኩል ጦርነት የማይፈልገው የሀገር ውስጥ ደጋፊዎቻቸው ግፊት፣ በሌላ በኩል ደግሞ ቀጠናዊ አጋራቸው እስራኤል ያልተገባ ጠንካራ አቋም ትራምፕን የመውጫ ቀዳዳ ሳጥቷቸዋል። ትራምፕ የጀመሩት የኢራንን የቼዝ ጨዋታ ማለቂያ የሌለውና አድካሚ ወደሆነ አዙሪት ቀይሮባቸዋል ሲል ዘአትላንቲክስ ምሽቱን አስታውቋል። በሌላ ሰበር መረጃ ክቡራን አድማጮች ከአቶ አሊ ካሚኒ ሕይወት ማለፍ በኋላ ቀጣዩ ተረኛ እኔ ነኝ በማለት ከፍተኛ ዝግጅትና ጥንቃቄ እያደረጉ ያሉት የሰሜን ኮሪያ መሪ ኪም ጆንግ ኡን ያልተጠበቀ ዓለምን ያስደነገጠ አዲስ ወታደራዊ መመሪያን አውጥቷል። ፒዮንያንግ ልክ እንደ አያቶላ አሊ ካሚኒ መሪዋን የምታጣ ከሆነ በራሱ ጊዜ የሚተኩስ አውቶማቲክ የኒውክሌር ምላሽን አጽድቃለች። ወደ ዝርዝር መረጃው ሳቀና በባህረ ሰላጤው ሰማይ ላይ የሰፈነው አንጻራዊ ሰላም በድጋሚ በጭስና በእሳት ተተክቷል። በቀጠናው ወደ ግጭት እያመራ መሆኑን የሚያሳይ አዳዲስ የጥቃት ማዕበሎች ተመዝግቧል። የተባበሩት አረብ ኤሚሬትስ ከኢራን የተተኮሱ ናቸው ያላቸውን በርካታ የሚሳኤልና የድሮን ጥቃቶች ማክሸፋቸውን አስታውቋል። ሰላማዊ ሰዎች በድጋሚ በፍርሃት ጥላ ስር ወድቀዋል። የተባበሩት አረብ ኤሚሬትስ የመከላከያ ሚኒስቴር ምሽቱን ባወጣው አስቸኳይ መግለጫ የአየር መከላከያ ስርዓቶች ከኢራን አቅጣጫ የተተኮሱ 2 ባሊስቲክ ሚሳኤሎችና 3 ድሮኖችን በስኬት መትቶ መጣላቸውን አረጋግጧል። በጥቃቱ ወቅት በሚሳኤል ፍርስራሾች ምክንያት ቢያንስ በ3 ሰዎች ላይ መጠነኛ ጉዳት ደርሷል። ይህም የላቁ የመከላከያ ስርዓቶች ባሉበት ሁኔታ እንኳን ሲቪሎች አሁንም ለዘመናዊ የአየር ጦርነት አደገኛ ውጤት ተጋላጭ መሆናቸውን አሳይቷል። በዱባይና በአቡዳቢ የምሽት ሰማይ ላይ የታዩት የብርሃን ነጠብጣቦችና ከፍተኛ ፍንዳታዎች ነዋሪዎችን ክፉኛ አስደንግጧል። ድንገተኛው ጥቃት በዓለም አቀፍ የበረራ መርሃ ግብሮች ላይ ምስቅልቅል ፈጥሯል። የፍላይት ራዳር 24 መረጃ እንደሚያመለክተው ከሆነ የአደጋ ጊዜ ማስጠንቀቂያው ከተሰማ በኋላ ወደ ዱባይና አቡዳቢ የሚደረጉ በረራዎች ተቋርጧል አሊያም አቅጣጫ እንዲቀይሩ ተደርጓል። ስጋቱ ከሰማይ አልፎ ወደ ወሳኝ የኢኮኖሚ ተቋማት ዘልቋል። ከጥቂት ቀናት በፊት በፉጄይራ የነዳጅ ማከማቻ ላይ የደረሰው ጥቃት ያስከተለውን የእሳት ጎርፍ ገና ሳይጠፋ አሁንም ደግሞ የጀበል አሊ ወደብና የሀበሻን ኢነርጂን መስኮች ኢላማ ተደርጓል የሚሉ ያልተረጋገጡ ዘገባዎች በስፋት እየወጡ ነው። ይህ ሁኔታ በዓለም አቀፍ የኢነርጂ ገበያ ላይ ከፍተኛ ስጋትን አንዣቧል። የአሜሪካ ማዕከላዊ ሴንትኮም በበኩሉ በሆርሙዝ የባህረ ሰላጤ በሚጓዙ የጦር መርከቦች ላይ ለተሰነዘረው ጥቃት ምላሽ ለመስጠት በኢራን ውስጥ ያሉ ወታደራዊ ተቋማትን ኢላማ ማድረጉን አስታውቋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ
የአሜሪካ አጥፊ መርከቦችና ጥቃቶችን በሙሉ ማክሸፋቸውን ገልጿል። በሌላ በኩል ቴህራን አሜሪካ በሲቪል አካባቢዎች ላይ ጥቃት በመፈጸም የተኩስ አቁሙን ጥሳለች ስትል ትከሳለች። ደካማው የተኩስ አቁም ስምምነት አሁን በፍጥነት እየተሸረሸረም ይመስላል። የዓለም አቀፉ ማህበረሰብ ትዕግስት እንዲያደርግ ማድረግ ጥሪ ቢያቀርብም የባህረ ሰላጤው ሰማይ ግን አሁንም በውጥረት ተሞልቷል። ግጭቱ ወደ ሰፊ ቀጠናዊ ጦርነት ያመራ ይሆን ወይስ ዲፕሎማሲ ሌላ እድል ያገኛል? ሁኔታው አሁንም በማይገመትና እጅግ አደገኛ ሆኖ ቀጥሏል። ከኢራን እስላማዊ አብዮታዊ ጥበቃ IRGC ጋር ግንኙነት ያለው የታስሚን ዜናዎች የሀገሪቱ ባህር ኃይል በአሜሪካ ላይ ታላቅ ድል መቀዳጀቷን አብስሯል። እንደ ዘገባው ከሆነ በ3 የአሜሪካ የጦር መርከቦች ማለትም በUSS ትራክስተን፣ USS ሜሰን እና USS ራፋኤል ፔራታ ላይ ከባድ ጉዳት ደርሷል። ኢራን በጥቃት ወቅት የባህር ላይ ተተኳሽ ባሊስቲክ ሚሳኤሎችና ክሩዝ ሚሳኤሎችና ራሳቸውን አጥፊ ድሮኖችን መጠቀሟን ገልጻለች። በዚህ ጊዜ መርከቦቹ አካባቢውን ለቀው ወደ ኦማን ባህረ ሰላጤ መሸሻቸውንም ዘግበው አክለው ገልጸዋል። በሌላ በኩል ዋሽንግተን የኢራንን ዘገባ ሙሉ በሙሉ አስተባብላለች። የአሜሪካ ማዕከላዊ ሴንትኮም ጥቃቱን ትንኮሳ ሲል ጠርቶት አሜሪካ እንደምትለው ከሆነ መርከቦቿ ላይ ተሰነዘሩ እያንዳንዱ ጥቃት መክሸፍ ችሏል ብላለች። የትኛውም መርከብ አልተመታም፣ ጉዳትም አልደረሰም። ይልቁንም አሜሪካ ለራስ መከላከያ በሚል በኢራን ውስጥ በሚገኙ የሚሳኤል ማስወንጨፊያ ጣቢያዎችና ወታደራዊ ተቋማት ላይ የአየር ጥቃት በመሰንዘር አጸፋ መመለሷን አስታውቃለች። ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ የአሜሪካ ጦር አስደናቂ ብቃት ማሳየቱን አድንቀዋል። ኢራን ሚሳኤሎችን ተኩሳለች፣ ነገር ግን እያንዳንዱ ጥቃት ተመቶ ወድቋል ብለዋል። ፕሬዝዳንቱ አክለው ኢራን በጭራሽ የኒውክሌር መሳሪያ ባለቤት እንድትሆን እንደማይፈቅዱ በድጋሚ ጥብቅ ማስጠንቀቂያ አስተላልፈዋል። ወታደራዊ ፍጥጫ ወዲያውኑ በዓለም ኢኮኖሚ ላይ ድንጋጤ ፈጥሯል። ሴንትኮም በበኩሉ ግጭት እንዲባባስ እንደማይፈልግ ቢገልጽም የአሜሪካን ጥቅምና ኃይሎች ለመጠበቅ ግን ዝግጁ መሆኑን አስታውቋል። የዚህ የኃይል ፍጥጫ መጨረሻ ምን ሊሆን ይችላል? ዓለም በአንክሮ እየተከታተለች ነው። በሌላ መረጃ ክቡራን አድማጮች፣ የሰሜን ኮሪያ መንግስት በሀገሪቱ ህገ መንግስት ላይ ታሪካዊ የተባለ ማሻሻያ ማድረጉን በይፋ አስታውቋል። አዲሱ ህግ እንደሚለው የሀገሪቱ የበላይ መሪ ኪም ጆንጉን በውጭ ኃይሎች ጥቃት ከተሰነዘረባቸው ህይወታቸው ካለፈ ወይም ከስልጣን ከተወገዱ የሀገሪቱ የኒውክሌር ጦር መሳሪያ ያለምንም ተጨማሪ ትዕዛዝ ወዲያውኑ አጸፋው ጥቃት እንዲሰነዝሩ ስልጣን ተሰጥቷቸዋል። ይህ ማለት መሪው በሌሉበት ወቅት ወታደራዊ እዙ ውሳኔ እስኪያስተላልፍ ከመጠበቅ ይልቅ ስርዓቱ በራሱ ጊዜ አውቶማቲካሊ የጥፋት እርምጃዎችን እንዲጀምር በህግ ተደንግጓል። ይህ አስደንጋጭ ውሳኔ የመጣው በቅርቡ በዓለም መድረክ ከተከሰተ ትልቅ ክስተት በኋላ ነው። የኢራኑ የበላይ መሪ አያቶላ አሊ ካሚኒ በአሜሪካና በእስራኤል የተቀናጀ ጥቃት መገደላቸውን ተከትሎ ሰሜን ኮሪያ በከፍተኛ ስጋት ውስጥ ወድቃለች። የፖለቲካ ተንታኞች እንደሚሉት ከሆነም ፒዮንግያንግ ይህንን ህግ ያወጣችው በኢራን መሪዎች ላይ የደረሰው ፈጣንና ውጤታማ የግድያ እርምጃ በሷ ላይ እንዳይደገም ለማስፈራሪያነት ነው። እኔን ከነካችሁ ዓለም አብራ ትጠፋለች የሚል ግልጽ መልእክት ለአሜሪካና አጋሮች አስተላልፋለች። እንደ ደቡብ ኮሪያ ብሔራዊ የመረጃ አገልግሎት ዘገባ ከሆነ የዚህ ህግ ዋነኛ ዓላማ በኪም ጆንግ ኡን ላይ ሊታቀዱ የሚችሉ ማንኛውም የግድያ ሙከራዎች ዋጋ ቢስ ማድረግ ነው። ጠላቶች መሪውን በመግደል ብቻ የሰሜን ኮሪያን የኒውክሌር ስጋት ማስወገድ እንደማይችሉ እንዲረዱ ታስቦ የተሰራ ስትራቴጂ ነው። ኪም ጆንግ ኡን ለደህንነታቸው እጅግ ጥንቃቄ የሚያደርጉ መሪ ቢሆኑም አዲሱ ህግ ግን እርሳቸው ባይኖሩ እንኳን የሚሳኤሎችና አፈሙዝ ወደ ዋሽንግተንና ሲኦል ማዞሩን የሚያረጋግጥ የሞት ዋስትና ሆኖ ያገለግላል። ይህ እርምጃ በኮሪያ ልሳነ ምድር ያለውን ውጥረት ወደ አዲስ ምዕራፍ ያሸጋገረው ሲሆን ዓለም አቀፉ ማህበረሰብ በጉዳዩ ላይ ያለውን ስጋት እየገለጸ ይገኛል። የሰሜን ኮሪያ አውቶማቲክ የኒውክሌር ጥቃት ውሳኔ ለዓለም ሰላም ምን ትርጉም ይኖረዋል? አስተያየታችሁን በኮሜንት ያጋሩን። ለተጨማሪ መረጃዎች ቻናላችንን ሰብስክራይብ፣ ቪዲዮአችንን ደግሞ ላይክ፣ ሼር በማድረግ በቀጣይ ዜና እስከምንገናኝ ሰላም በእናንተ ላይ ይስፈን።